እንደምን አላችሁ? እንኳን ለዳግማዊ ትንሣኤ አደረሳችሁ። አሁን ሁሉም ነገር ተናግሮታል ጓደኞቼ። እኔ ብዙም ምለው ነገር የለም። ዋናው ነገር ምንድነው? እዛውን የተሰባሰብነው ቅድም በመጀመሪያ ላይ እንደተገናኘ ነው እንደተገለጸው መተዋወቅ ነው። እንግዲህ ዓላማችን አንድ ነው፣ ፍላጎታችን አንድ ነው፣ መነሻችንም መዳረሻችንም አንድ ነው። ስለዚህ ሁላችንም አንድነታችንን አጠናክረን ትግላችንን የምናጠናክርበት የምንቀጥልበት አደረጃጀታችንን የምናስተካክልበት ይሄን ሁሉ ግምት አስገብተን ነው ዛሬ ይሄ ፕሮግራም እንዲዘጋጅ የተደረገው። በእርግጥ ብዙ ኃይል አልመጣም። እንግዲህ ግዳጅ አለ። እናንተም እንግዲህ በተለያየ ምክንያት ይሄ ማህበራዊ ኑሮ አለ፣ ብዙ ሰው ያልመጣለ። ግን እዚህ ያለው ኃይል እዛ ላሉትም ስለሚያደርስ መልእክቱን ልዩነት አይኖርም ማለት ነው። ስለዚህ ያልመጡትም እንደመጡ ወስደን ይሄንን መልእክቱ ሁሉም ነገር በእናንተ በኩል የሚተላለፍ ነው የሚሆነው። በዋነኛነት ቅድም ኢንጂነር ያሴ ገልጾታል። ለምን ወደ ትግል እንደገባን ዓላማው፣ ፍላጎት ሁሉ ገልጾታል። ስለዚህ እኛ ደግሞ ጥላትን ማንበርከክ የምንችለው ማሸነፍ የምንችለው በተበታተነ መንገድ አይደለም፣ ተደራጅተን መታገል ስንችል ነው ማታገል ስንችል ነው። ስለዚህ ከቀበሌ ጀምረን ያለንን አደረጃጀት በማጠናከር ነው። ስለዚህ እንኳን ይሄን ያህል የሰው ኃይል እያለ የተኩስ ኃይል እያለ አንድ ሰው ቢሆን ወይም አንድ ግለሰብ ቢሆን አማራን ነፃ ለማውጣት የሚያሳድረው መልካም ተጽዕኖ ከፍተኛ ነው። ስለዚህ አሁን በተለይ ይሄን ኃይል የአማራ ፋኖ ህዝባዊ ድርጅትን ለማጥፋት በመንግስት በኩልም አለ፣ በሌላ በኩል አደረጃጀትም ያለ ኃይልም አለ። ሁሉም ታርጌታቸው እኛ ላይ ነው። ቅድም እያሴ ያላችሁን ነገር በደንብ ያዙት። እኛ ትግል ስንጀምር ማንንም አምነን አይደለም። ሁላችንም እንደየእምነታችን ፈጣሪያችን አምነን ነው። ይሄንን እንደ ህዝብ እንዲጠፋ የተገፋን አማራ አምነን ነው። የተሰዉትን የቆሰሉትን አደራ አምነን ነው። ዓላማችንን አምነን ነው። እውነትን ሐቅን አምነን ነው። ከዚህ ውጭ እኛን ማንም የሚያጦዝን የለም። እንደፈለገ የሚያሽከረክረን ማንም ኃይልም የለም። አሁን ትግሉ በእውነትና በውሸት መሃል የሚደረግ ትግል ነው። በእውነትና በውሸት በሀብታምና በድሃ የሚደረግ ትግል ነው። ስለዚህ እኛ ደግሞ እውነተኞች እኛ ነን። እኛ የማንም ቁጥረኞች አይደለንም። የማንም የተልእኮ ጦርነት አድራጊዎችም አይደለንም። ይህንን በደንብ ማወቅ ነው። ምናልባት ሚዲያም የምትከታተሉም ከሆነ በሚዲያም ብዙ ነገር ታገኛላችሁ። እውነት ያለው የት ጋር ነው፣ እውነት የሌለው የት ጋር ነው የሚለውን ነገር በሚገባ መለየት አለባችሁ። ይሄንን ማድረግ ከቻል ጠላት ማን እንደሆነ ወገን ማን እንደሆነ መለየት እንችላለን። ለምንስ እንደምንዋጋ መለየት እንችላለን። አሁን በኋላ ሁላችንም እዚህ ይሄን ዛሬ እንደዚህ ይሄን ፕሮግራም ስናዘጋጅ ዝም ብለን አይደለም። መከላከያ ይምጣ ማንም ይምጣ እኛን አጠፋለሁ የሚል ኃይል ይምጣ፣ ማንኛውንም ኃይለኛ እንዋጋለን። እዚህ ማንም ስለፈከረም አይደለም ሙያ በልብ ነው። ስለዚህ በቆላውም አካባቢ ያላችሁ በደጋውም አካባቢ ያላችሁ የአካባቢያችሁን መጠበቅ አለባችሁ፣ መደራጀት አለባችሁ። ይሄ ማታ ማታ እየመጣ ፋኖን ምናምን ያለ ትጥቅ የሚያራግፍንም በለው ዝም ብለን። ፋኖ ጨለማ ለብስ አይመጣም። ፋኖ ጭንብል ለብስ አይመጣም። ሌባ ነው። በስመ ፋኖ እያማኘ ወይም ደግሞ ግል የሚባል ሰው ልኮኝ ነው እያለ ትጥቅ እንደሚወሰድ እናውቃለን። ከመጣና ቀን በቀን ነው የምንመጣው በግልጽ
ህዝብ እያየን ሰው እያየን በግልጽ ነው የምንመጣው። በድብቅ እኛ እንደ ሌባ አንመጣም። አለ ሰዓት መጥቶ በርን የሚቆረቁር ካለ በለው ኃላፊነት እኛ እንወስዳለን። ከሆነም ከተላከም ተደውሎ ተረጋግጦ ምን ብሎ በዛ መንገድ ሊረጋገጥም ይችላል። ስለዚህ ምን እንደሚሰራ እናውቃለን። ስርቆትም እንዳይኖር የመሳሪያ ገፈፋም እንዳይኖር አካባቢያችሁን ተደራጅታችሁ መጠበቅ አለባችሁ። አደረጃጀትም አሁን እንሰራለን።